ትንቢት ይያል እግዚአብሔር የተናገረ ነገር ይያል ትልልቅ ነገር ሰምተ ማየት ካልቻል ዲፊካልት የንስር እንቁላል አሉ ከዶሮዎች ጋር ተቀላቅሎ ተፈለፈለ ሰምታችኋል። ከዛ በኋላ ከዶሮዎቹ ጋር አደጋሉ ያንስ አንድ ቀን ቀና ሲል ፍሬንዶቹ ለካ የሚበሩት በላይ ነው። ካየህ ለካ ፍሬንዶች ኩዮች አይደሉ። ጌታ ኢየሱስ ሲናገር እንደዚህ የሰውነት መብራት አይን ነች። አይን ታማሚ ከሆነች ሁለንተና ታማሚ ይሆናል። እያወራ ያለው ስለዚህኛው አይን ይመስላል። አልታይ ካለ የሚቀጥለው ዘመን አልታይ ካለ የሚቀጥለው አመት አልታይ ካለ አፍተር ግራጁዌሽን ለማየት በመጀመሪያ ከማያሳይ ህብረት መለየት አለ። አያሉ 4 ሜትር ነው የምታየው። ዶንኪ ቪዥኖች አሉ። በቃ መብላት መጠጣት ለካ እጁ ነው አለቀ። እንለብሳለን እንበላለን እንነዳለን ምንም በቃ ያለ ረጅም የማያዩ ሰዎች አብርሃምና እግዚአብሔር የመጀመሪያ ከወሩ በኋላ አብርሃምና እግዚአብሔር ተጠፋፉ። በምን ምክንያት? ከሀገር ከዘመዶች ተለይተ ውጣ ሲለው ሎጥን ይዞት ነው የወጣው። ሎጥ ዘመዱ ነው። ሎጥ ማለት የስሙ ትርጉም ቬል ማለት ነው፣ መጋረጃ ማለት ሸፋኝ። ለካ ሎጥ አጠገብ ቁጭ ብሎ ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ ማየት አልቻልክም። አንዳንድ ፍሬንዶች እኮ እንዳታይ ከልክለዋል። እሰጥሃለሁ አለውና የት ድረስ አይን ማየት የሚችለው መጀመሪያ ውጣ አለው። ከቤት ሳትወጣ ኮከብ አይቆጠርም። አንድ ቀን ደግሞ በቀን ከድንኳን አወጣውና አሁን አሸዋ ቁጠራል ከሆነ ያስተሳሰብ ድንኳን ትወጣል። በርጣሜዎስ ቁጭ ብሎ እየለመነ ነበር። ግርግር ሰማን። ጠየቀ። ምንድነው ግርግሩ አለ። ከዛ ሰዎች ነገሩት የናዝሬቱ ሲሉት አሃ እሱ ለኔ የናዝሬቱ አይደለም አለ። እና ማን ነው? የዳዊት ልጅ ነው አለ። መጮ ጀመረ። ከፊትም የሚሄዱ ሰዎች ይላል ከፊት ስለሄደ ቀድሞ ስለገባ ቀድሞ ኢየሱስን ስላወቀ ቀድሞ ከኢየሱስ ጋር ስለተጠጋ የድሮ ጴንጤ ስለሆነ አልሰማም። የመገለጥ ጉዳይ ነው። ከፊት የሚሄዱት ይላል ዝም እንዲል ገሰጹት ይላል። እሱም ማን ነው የሚያልፈው አለ። የዳዊት ልጅ ሆይ አጥብቆ በጮኸ ጊዜ ኢየሱስ ቆመለት። ምን አገባህ? ኢየሱስ ቆሞ ያዩሃል። ኢየሱስ ከቆመል በኋላ ማንም ምንም ሊል አይችልም። ሁሉም አጃቢ ነው የሚሆነው። በርጣሜዎስ በጣም ደስ የሚለኝ ታሪክ አለ። ከዚህ በፊት ተናግረዋል። ልክ ኢየሱስ ና ሲለው የልመናውን ልብስ ጣለው ነው የሚለው። አውል ኔቨር አለ። አውል ኔቨር ከዚህ በኋላ አለምንም ብለው ከዚህ በኋላ ስታተስ ቀይሬያለሁ። ልተንብያ አንድ ሰው ላይ ስትገባ የለበስከው ልብስ ጥለው ትወጣል። ትተሹ ትወጫል። የበሽታ ልብስ፣ የድህነት ልብስ፣ የልመና ልብስ፣ አንገት የመድፋት ልብስ፣ የኃጢአት ልምምድ ልብስ፣ የድካም ልብስ ይወልቃል። በማያየው አይኑ ከኢየሱስ ጋር ፊት ለፊት ተገናኘ። በርጣሜዎስ አይን ስጠኝ አላለም። አይን አለ ወረዲ። ምን አደርግልህ ዘንድ ትወዳለህ? ጌታ ሆይ ማየት ነው የምፈልገው፣ ቪዥን ነው የምፈልገው። እግዚአብሔር ራሱ ሰውን ስራ ላይ ያሰራ ሲፈልግ መጀመሪያ አሳይቶ ነው የሚያስብ። ሙሴን እንደዚህ አለው፣ የመገናኛውን ድንኳን ስራ የምትሰራው ግን አለ በተራራ ላይ እንዳሳየው ምሳሌ እንድትሰራ ተጠቅመህ ቴክ ኬር። ዶንት ዌስት ዮር ማኒ፣ ዶንት ዌስት ዮር ታይም፣ ዶንት ዌስት ዮር ኢነርጂ። እግዚአብሔር ያላሳየው ቦታ ላይ ሉቃስ ምዕራፍ 2 ላይ ያለ ስምዖን የሚባል ሽማግሌ ሰው የሰውየው 2 ባህሪ እዚህ ጋር ተነግሯል። ስሙ ስምዖን ነው። ሁለታ ጻድቅና ትጉ ነው። ሁሉንም የህይወቱን ጎዳናዎች ሁሉንም የህይወቱን እርምጃዎች በቸልታ የሚያረግ ሰው አይደለም። ይሄ ሰው ጤነኛ ነው። የእስራኤልን መጽናናት ነው የሚጠብቀው። ምን ማለት? መሲህ ካላየው ብሎ ይጠብቃል። ኢየሱስን ካላየው ይሄን እኮ መንፈስ ካልገባበት እንደ ራእይ አይኖርም። ራእይ ምንድን ነው? እስቲ መሲሁን ኢየሱስን ማየት አለ የለም። ተወልዷል አልተወለደም። አርጅታል እኮ ደህና አድር ግባ፣ ቀብር ነው ከዚህ በኋላ የሚጠብቅ ራእይ አለኝ ይላል። መንፈስ ብቻ ነው እንዲህ ሊያደርግ የሚችለው። ስታረጅ እኮ እንዲህ ነው የሚታይ፣ መቃብር ነው የምታስበው። ስምዖንስ አያለው መንፈስ ሲገባብህ መሲና ያለው ትለ ስምዖን መጀመሪያ ታያለ ያለው መንፈስ ነው አይደል? ሰዓቱ እንደደረሰ ደግሞ መንፈስ ነገረው። አሁንም ሰዓቱ ሲደርስ ከቤቱ ሸክ ብሎ የወጣው ወዴት ነው ስትለው ወዴት ይላል? ያየሁትን ላየው ወይም ያየሁትን ላሳያችሁ። ደግሞ ይሄ ወር ሳያልቅ ታሳያችኋል። ለካ ለአያለው ካመንክ ታቅፋለህ። ማቀፍ እኮ አላመንም ሰውየው። ማየት እኮ ከዛም አየው ይበቃል እኮ። ለአያለው አመንከኛ አይደል? ያ ሰው ይልና ከዛ ጨረስኩ። ባለራዕይ ማለት እንደዚህ ነው። ለምን እንደሚኖር ያውቃል። ሲሄድም ቻው ብሎ ነው የሚሄደው። ጨረስኩ